የተሐድሶ ጉዳይ ነው ብያ ነው አላቆምኩት። ጌታ ሊመጣ ስል በጌታ ዋዜማ ላይ ሁለት አይነት ተሐድሶ ይሆናል ብያቸዋለሁ። ቶሎ ወደ እሱን ጨርሼ ወደ ንጥቀት እሄዳለሁ። ሁለት አይነት ተሐድሶ ይሆናል ማለት አንደኛው የበለሷ ተሐድሶ ነው፣ የእስራኤል መንግስት ተሐድሶ ነው። ስለዚህ ከዚህም በኋላ በዩናይትድ ኔሽን የዚህ ጉዳይ ይቀጥላል። የእስራኤል መንግስት ያው በለሷ ጉዳይ ታውቃላችሁ። አሁን ለምሳሌ አሁን በቅርብ ጊዜ አንድ ነገር ሰምታችሁ እንደሆነ ሳውዝ አፍሪካ፣ ደቡብ አፍሪካና እዚህ አውሮፓ አሁን ምን ያገናኛል ላይ ተስባል? ምን ያገናኛል? አሁን አገር ቂጣለም እንደዛ። ከዛ ሳውዝ አፍሪካ ተነስቶ በሄግ በሚገኘው ፍርድ ቤት ላይ እስራኤልን ትከሳለች። ሳውዝ አፍሪካ ምን አገባትና ነው የምትከሰው? ምን አመጣ ከዛ ታች ከአፍሪካ ግን ባለ በለሷ ላይ ተመልከቱ። ከሰሜን ከደቡብ እንዴት እንደሚረባረቧት ተመልከቱ። እሺ ለመሆኑ ሐማስ ሄዶ ግንቦት 7 ላይ ሲጨርሳቸዋል እዛ ላይ ለምን ክስ አልመሰረተ? በጣም ይገርማል። ስለዚህ በዚህም ሆነ በዚህ የዓለም መንግስታት ይረባረቡባታል። በለሷ ነው። በቃ እኛ ገብቶናል። ለእስራኤል ለያዕቆብ ልጆች ጸልዩ ትበላል። ለኢየሩሳሌም እንጸልያለን። በቃ ከዛ ውጪ ምንም እናደርግም። ለፍልስጤሞችም እንጸልያለን፣ ለዩክሬን እንጸልያለን፣ ለራሻ እንጸልያለን፣ ለአረቦች እንጸልያለን፣ ለሚቃወሙን እንጸልያለን። በለሷ ያቀርበለች ነው። አንድ የበለሷ ተሐድሶ ነው። ሁለት የቤተ ክርስቲያን ተሐድሶ ይሆናል። ይሄን ቶሎ ነግሬያችሁ ወደ ንጥቀት ሄዳለሁ። የቤተ ክርስቲያን ተሐድሶ ይሆናል ጌታ ዋዜማ ላይ። አሁን ታዲያ አንዳንድ ሰዎች ተሐድሶ ማለት እንግዲያውስ ትልቅ ሪቫይቫል ይጠብቀናል ማለት ነው። ገና አልሆነም። ስለዚህ የጌታ ምጽአት ገና ነው። አንዳንድ ሰዎች የእንትና ትንቢት እኮ መቼ ተፈጸመና ነው በቃ ገና ኢትዮጵያ በቃ የጉብኝት ዓመቷ ዘመኗ ከፍታ ዘመኗ ይላል። ያ ትንቢት ስላልተፈጸመ ጌታ አይመጣም ማለት ነው። እሺ አይ መንፈስ ቅዱስ ለቤተ ክርስቲያናችን እንዲና እንዲህ ብሎ ተናግሯል፣ ስለዚህ ያ ሳይፈጸም እግዚአብሔር ይዋሻል እንዴ የሚሉ ሰዎች አሉ። የሚሞኙ አንተ ሞኝ፣ መንፈስ ቅዱስ ጌታ ኢየሱስ ይመጣል ተዘጋጅ የሚል ትንቢት አይነገርም በጭራሽ። ለምን መቼ ነው የምትመጣ ስሉ አይ ያለ አብ በስተቀር ልጅም ቢሆን ማንም ሊያውቅ ይችላል። ስለዚህ መንፈስ ቅዱስ ገና ነው በቃ አትበሉ። ሪቫይቫል ጀምሯል። አሁን የቤተ ክርስቲያን ተሐድሶ ጀምሯል። እሱ ነው የምነግራችሁ ነው። ሆኗል እየሆነ ነው ያለው። እንዴት በሉ በጌታ ምጽአት ዋዜማ ላይ አንዳንድ ሰዎች ካጠገባችን ይሄው ቤተ ክርስቲያን ራሱ ቢውልዲንጉን ለመስጊድ እየተሸጠ ያለም እንደ አውሮፓ አሜሪካ እንዳለ የቱ ጋር ነው ተሐድሶ ሲባል አንዳንዱ ልክ እንደ ቢሊግራም እንደ ቦንኬ ሜዳ ላይ ስታዲየም ላይ መንግስታትን ኔሽኖችን አስፈቅዶ በስታዲየም የሚካሄድ ይመስላችኋል? ኖ እንደዚህ አይደለም። እና መቼ ቤተ ክርስቲያን ነቋው? መቼ መንፈስ ቅዱስ በሁሉንም አቀጣጠለው? ሁሉንም ቸርቾች ሉተራን በለው ባፕቲስት በለው አሰምብሊ በለው ምናምን በለው ቁጥሩት የቤተ ክርስቲያን ይሄ ሁሉ መስተነቃቃ ካቶሊክ በለው ኦርቶዶክስ በለው ተነቃቀቱ እንዴ? የዚህ መነቃቃት አይፈልግም ጌታ። መጽሐፍ ቅዱስ እንተዛላል ነው። ጌታ ሊመጣ ሲል ሁለት አይነት ቤተ ክርስቲያን አለ። ሁለቱም ቤተ ክርስቲያኖች አሉ። ሁለቱም ቤተ ክርስቲያን አለ። ጌታ ሊመጣ ሲል ሁለት አይነት ቤተ ክርስቲያን እንዳለ የሚነግረን ራእይ ምዕራፍ 3 ላይ ነው። በራእይ ምዕራፍ 3 ቁጥር 15 ላይ ሪቫይቭ የሆነች ቤተ ክርስቲያን አለች። አጠገባ ሆኖ እዚህ ሬግንስበርግ ውስጥ ሆናችሁ እዚህ ውስጥ ሆኖ አጠገብ ጎረቤት ሪቫይቭ ያልሆነች አለች። እዚሁ በራእይ ምዕራፍ 3 ቁጥር 15 ላይ በጣም የነቃች ቤተ ክርስቲያን እንዳለች ጌታ ይናገራታል። ራእይ ምዕራፍ 3:8 ላይ እንዲህ ይላል፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይሌ ምንም ትንሽ ቢሆን ቃሌን ጠብቀሃል፣ ስሜንም አልካድክም። ይህች ፊላዴልፊያ የምትባል ቤተክርስቲያን የተነቃቃች ቤተክርስቲያን ነች። ፊላዴልፊያ ስለዚህ ከመከራው ሰዓት ይጠብቀሃል። አንተ መከራ ውስጥ አትገባም። ይህች ቤተክርስቲያን የሚቀጥለው መከራ ውስጥ አትገባም። ከባድ መከራ አለ። ነገ ቋት የምንማረው እሱ ከፊታችን አይን ግንባር የምንበት መከራ ከፊታችን አለ በዓለም ላይ። እሱ ውስጥ ሪቫይቭ የሆነች ቤተክርስቲያን አትገባም፣ ትነጠቃለች። ሁለተኛ ቤተክርስቲያን ራእይ ምዕራፍ 3 ቁጥር 15 ላይ አለች። ራእይ 3:15 ላይ ደግሞ በራድ ወይ ትኩስ እንዳይደለ ስራህን አውቃለሁ፣
በራድ ወይ ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብስ ስላልክ ሊተፋ ነው። ስለዚህ ይኸውላችሁ ጌታ ኢየሱስ ክርስቶስ ሊመጣ በደጅ ባለበት ሰዓት ላይ ሁለቱም ቤተክርስቲያን አሉ። ፊላዴልፊያም አለች፣ ሎዶቅያም አለች ማለት ነው። አይ ምንም አያስፈልገኝም የምትላለች። እናውቃለን እኛ ድሮ ጀምሮ እንደ ጥርስ ነቀልንበታለን እንደ ክርስትና ይሉናል። አንዳንድ እኔ የወለጋ ነው ተወልጄ ያደኩትና አንዳንድ የግንቢ የወለጋ ልጆች እንደዚህ ይሉኛል። አዲስ አበባ ዩኒቨርሲቲ በነበረ ጊዜ ማልፊዳ ሙላለም እልካነት ቡክፈነ ይሉኛል። ጥርስ ነቀልንበት ነው። ጥርስን ነቅሎ ወደ ሲኦል ይጥልሃል ነው አለ። አልተካፈልም ባይመንስ አልካፈልም እኛ ጥርስ ነቀልንበት ክርስትና ይላል። ጥርስ ትነቀላለህ መተካል ተጋ በስተቀር እናውቃለን ይላሉ። ልክ እንደዚህ እንደ ሎዶቅያ እናውቃለን ነው። ምን ታውቃለህ? መንፈስ ቅዱስ ሙላት አትፈልግም፣ ቅባት አትፈልግም፣ ሪቫይቫል አትፈልግም፣ ጸሎት አትፈልግም። እንዲሁ ለብስ ይላል ሊተፋ ነው። አያችሁ። ስለዚህ ጌታ ሊመጣ ሲል ሁለት አይነት ቤተክርስቲያን አለ። ይሄንን ከማቴዎስ ወንጌል ምዕራፍ 25 ላይ እናገኛለን። ማቴዎስ 25 ላይ ሁለት 10 ቁጥሮች እንመለከታለን። በማቴዎስ ወንጌል ምዕራፍ 25 በነገራችን ላይ በዚህ ምዕራፍ አንድ መዝሙር ዘምሬላችሁ ነው የምጨርሰው። ከዚህ ምዕራፍ ላይ በተነሳ ሁኔታ ማለት ነው። መዝሙር ማቴዎስ ምዕራፍ 25 ከ1 እስከ 13 ወሰዱ። 10 ቆነጃጅቶች አሉ። 10 ቆነጃጅቶች ጌታን የሚጠብቁ ናቸው። ልክ እንደኔና እናንተ መጨረሻ ዘመን ጌታ የሚጠብቁ ናቸው። አምስቱ ለብቻ አምስቱ ግሩፕ ይፈጥራሉ። እንደ አጋጣሚ ሆኖ አምስቶቹ ሲጠብቁ ተዘናጉና ተኙ። እንቅልፍ አላቸው። አምስቶቹ እንቅልፍ ሲላቸው ሲተኙ መሃል ላይ ጌታ መጣ። እነዚህ ደግሞ አይተኙም። እነዚህ አምስቱ ልጃገረዶች እነዚህ አይተኙም። የፈለገ ሰው ይበል አውሮፓ ሄደ፣ አሜሪካ ሄደ፣ ኤሽያ ሄደ፣ ምን ሆነ ዘመን ተለወጠ፣ ዘመናዊ ሆነ፣ የድሮ ሞኝነታቸውን አይለቁም። እንዲሁ ጌታን ይጠብቃሉ። ስለዚህ አምስቶቹ ወደ ውስጥ ገቡ፣ አምስቶቹ ወደ ውጭ ቀሩ። አይገርማችሁም? ስለዚህ ጌታ ሊመጣ ሲል ሎዶቅያም ፊላዴልፊያም አለ። ለነገሩ እንክርዳድና ስንዴ አብረዋል። ምን እናልፋችሁ? ይሄ በጣም ምሳሌ ነው አይደል? ጌታ ሆይ ይሄ ማሳ ትላንት ንጹህ ስንዴ አልነበረም እንዴ አሉ። አዎ እንክርዳዱ ታዲያ እንንቀለው አሉ። አትንቀሉት አለ። አያችሁ አሁን በቤተክርስቲያን ውስጥ የቤተክርስቲያን መሪ የቤተክርስቲያን አገልጋይ የማወቅ ተደብቆ ኃጢአት የሚሰራ ውሸት የሚዋሽ የሚያመነዝር የሚሰርቅ ተደብቆ ብዙ ነገር የሚያደርጋል። ዝም ብል ይቀመጥ እሱም ይቀመጥ። ቢዘምርም ይደለም ይደለም አማኝ ነኝ ይደለም ይቀመጥ። ክዳና ስንዴ አብረው ይሆናሉ። ጨለማና ብርሃን አብረው ይሆናሉ። 10 ቆነጃጅቶች አብረው ይሆናሉ። ፊላዴልፊያና ሎዶቅያ አብረው ይሆናሉ። እዚህም ደካማ አውቃለሁ የምትል ቤተክርስቲያን አለች። ቅባቷ አስፈልግ የምትላለች። ይልቁንም አይኖችን የምትኳልበትን ቁር ከሌት ገዛ እመክርሃለሁ። እንደው አውቃለሁ ትላለህ። ምን ታውቃለህ? መሃይም ነህ አለ ትላለህ። እውር ነህ ለብሻለሁ ትላለህ። ራቁት ነህ ይላል ጌታ። እንደዚህ አይነት ቤተክርስቲያን አሉ። እኔ ያለው ምለው ይሄው። ስለዚህ ጌታ ሊመጣ ሲል ሁለቱም ቤተክርስቲያን አለ ማለት ነው። እንግዲያውስ አሁን ከየትኛው መሆን አለብን? ከተነቃቁት ውስጥ ከተሐድሰው የሚጠብቁት ተነክተው ጌታን ከሚጠብቁ መሆን አለብን። ይሄን ትምህርት የምንማረው ለዚህ ነው። ጌታ ይመጣል እንደዘመር ነው። ና ጌታ ሆይ እቀበልሃለሁ እንዳልነው እንዲሁ መጠበቅ ያስፈልገናል። ትልቁ ተሐድሶ ምንድነው ብሎ ትልቁ ተሐድሶ ወገኖቼ በቃ ክሩሴድ አዘጋጅቶ የሰራዊት ጌታ እግዚአብሔር እንደዚህ ይላል ብሎ ትንቢት ተናግሮ ከፍታ ዘመን ለኢትዮጵያ ተብሎ ፎቅ በፎቅ ሆነን ወርቃችን ወጥቶ ነዳጅም ወጥቶ ይሄ ታድሷል። ይሄ ታድሷል። ይሄ ሽንኩርትና ድንች ነው። ነገ ጠዋት የሚጠፋ ነገር ነው። ተሐድሶ ማለት የወንጌል በኃይል መስፋፋት ማለት ነው። የእግዚአብሔር አጀንዳ ወንጌል ላይ ነው። ያንተ ቆርቆሮና አስፋልት ላይ አይደለም። የምናይ ወርቃ ምን አለ? የጌታ አጀንዳ የልጁ የሞተበት አጀንዳ ነው። እግዚአብሔር አጀንዳው ወንጌል ሰፍቷል ወይ ነው ትልቁ ነገር። አንተስ ወንጌል ታስፋፋለህ? አንቺስ እየተስፋፋለህ ወይ? ያስፋፋሽ ነው ወይ ነው? ወንጌል በኃይል እየሄደ ነው። አሁን በኃይል እየሮጠ ነው ያለው። እኔ አሜሪካ ሄጄ ጓደኞቼ ትምህርት ቤት እንነጋገራለን። አሁን እናንተ አሜሪካኖች አልኩት ነጮች ምን አለፋችሁ? በጣም አዘንኩ። እንዴት አሁን እናንተ ገንዘባችሁን ታፈሳላችሁ፣ ሚሽነሪ ትላላችሁ፣ ጌታ ይባርካችሁ፣ ወደ አሜሪካ ወደ አፍሪካ ትመጣላችሁ፣ ወደ ሀገራችን ኤሽያ ትሄዳላችሁ፣ ሚሽን ትላላችሁ። እዚህ አሜሪካ ሰው እየጠፋ ነው። አሜሪካ የእባብ እንቁላል በራሷ እየከፈከፈች ነው። ወደዚያ ተመለሱም እንዴ አልኩት።
ምን አለፋችሁ ምን ሚሽነሪ ብላችሁ ስለኝ አይ እኛ እኮ ሚሽነሪ የምልከው አለ አልሰማህም እንዴ አንተ ምን የቀድሞ ነገር ደግሞ እንደገና መልሼ ልንገራችሁ አሁን እኛ አሜሪካማ ወንጌል ሰምተዋል አለ ማን ነው ወንጌል ሰማ አፍሪካ አልሰማም ትላላችሁ እሺ አልሰማም ሰምተዋል እና ምንድነው አይ የኛ ጥረት አለ አሁንም እያደረግን ያለ ነው ራእይ ምዕራፍ 5 ላይ በበጉ ሰርግ ላይ ከነገድ ከቋንቋ ላይ አድኖ ሰዎችን ለአባቱ መንግስት ካህናት አደረጋቸው የሚለውን ለበጉ ሰርግ እየደረሰ ስለሆነ አለ እኔንም አነቃኝ ደነገጥኩ እንዴት እስኪ ንገረኝ ለበጉ ሰርግ እየደረሰ ስለሆነ በዛ ሰርግ ላይ ከእያንዳንዱ ነገድ አንዳንድ ተወካይ እንዲኖር እሱ ጋር ሞኖጎሊያ ይሁን ወይም ደግሞ ኢትዮጵያ ወደ ዘግራብታቸውን የሚሄዱ ቦርደር ላይ ያሉ ሰዎች ይሁን ወይም ደግሞ አረቦች ጋር ኢየሱስ ጆሮአቸው ልቁ ሰምቶ የማያውቁ ጋር ይሁን የተለያየ ቋንቋ ስለዚህ ቋንቋቸውን አቀን ከእያንዳንዱ ነገር አንድ ተወካይ ለማምጣት ነው እንጂ እዚህማ ሰምተዋል አይደል እንግሊዝኛ ተናጋሪ አዎ እሱማ ጠግቧል ጀርመንኛ አማርኛ ኦሮምኛ ትግርኛ እሱማ ጠግቧል ይሄው ሲነገሩ አይሰማም ተናባ ከቸርች አይመጣም ሰምቷል ከያንዳንዱ ከእንግሊዝኛማ አለ ከኦሮምኛም አለ ከጀርመንኛም አለ ከጉራግኛም አለ ከሃዲያም አለ ዲኗል የራሱ ጉዳይ አሁን የምንፈልገው ንጉሱ ከያንዳንዱ በዓለም ዘር ካለው ሌላ ቋንቋ ከሚናገረው አንድ ሰው ተወካይ ለራሱ ላይ ለመንግስቱ ለማግኘት ነው ዋን አብነቃኝ ነው እኔም ጌታ ሆይ ከዚህ ዘመቻ ውስጥ እንዲገባ እርዳኛው ስለዚህ ለቻይና ሚሽነሪ አዋጣለሁ ነው ለቻይና ወንጌል አገልግሎት በየዓመቱ ማለት ነው መሳተፍ አለብኝ በእግሬ እንኳን መድረስ ባልችል አያችሁ ወንጌል እየሰፋ ነው ያለው ብዙ ሰዎች ይደኑ ያለው ከአረብ ሀገሮች ብዙ ሰዎች ይደኑ ያለው ትንክትክቲ ነው ወይኔ ጌታ ሆይ ልመጣ ነው ማለት ነው በሚሊዮን የሚቆጠሩ ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ወንጌል በተለያየ መንገድ በሰው ሁሉ ጆሮ እንደገባ ብዙ ሰዎች ወደ ጌታ እየመጡ ነው ባለፈው ጊዜ እስራኤል ሀገር ሄደን ቀርሜሎስ ጳውሎስ ሐዋርያ ማነው ነብዩ ኤልያስ ተራራ ላይ አንድ ፕሮግራም መውጣት ይዘን ነበር 40 ፓስተሮች ሆነን ነው በግሩፕ እና ግን ቀርሜሎስ እንቀራለን የምናሳመጣ ለምን አንድ ብዙ ሰዎችን ብዙ አረቦችን ወደ ጌታ ቤት የሚያመጣ አንድ አረብ ፓስተር ጆሮ መስጠት አለብን ተባለ ነው አዎ በቃ ሱልጣን ወደ ሃይፋ መሄድ አለብን ሃይፋ ሄድ እና ያን ወንድም ማዳመጥ ጀመር ይቅርብን ለኛ ጉብኝቱ ቀርሜሎስ ይቅርብንና ስናዳምጠው ከኢራን ከኢራቅ ከሱሪያ ከሊባኖን ከአያንዳንዱ አሁን የሉም አሁን አለው ክርስቲያን ምድር ሞር ብዙ ሰዎች እየዳኑ እንደሆነ ነገረን ወንድማችን ቀንጃችን እንሰጣለን አልቅ አጭ ብዙዎች ወንጌል በዛም ቢሆን በዚህ እየገባ ነው ስለዚህ እኔ አሁን ወደ ሚድል ኢስት የሚሄድ እዛ በረገራ ሚድል ኢስት ቸርቾች ላይ 90% ሴቶች ናቸው ስለዚህ እንደዛች ያቺ ሶሪያ ጀነራሏን በእስራኤል እኮ አንድ ነብይ አለ ብላ ወደ እስራኤል አይከተው የቤሰራተኛ አለቻለ በቃ አንቺ ማዳሞችን እግራቸውን ያጠበሽ ሽቶ እየቀባች ማሳጅ ያደረገች ትላለቻለ በዛው እኮ ኢየሱስ ያዳት ኢሳኮ ያዳታለች ብዙ ሰዎች ሊቶቻችን ያመጡ ብዙ አረቦች ወደ ጌታ ክብር ለጌታ ይሁን ወንጌል ሰፍቷል ስለዚህ እኛ ግን በጣም መጠንቀቅ አለብን አሁን በቤተ ክርስቲያን ያሉት ኃይሉ ምናል ሁለተኛ ጢሞቴዎስ 3:5 ላይ ያምልኮ መልክ አላቸው ኃይሉን ግን ክደዋል የካዱ አሉ እዚህ እኛ ማከል ሁለተኛ ጢሞቴዎስ 3:5 ላይ ኃይሉን የካዱ አሉ ስለዚህ በጣም እንጠንቀቅ ዛሬ ለራሴ ማስጠንቀቂያ ለእናንተ ማስጠንቀቂያ ሰጣችሁ ያባቴ ልጆች የቆመ የሚመስለው እንዳይወድቅ ይጠንቀቅ ስለዚህ ይህ ጊዜ የጌታ ምጽአት በደጅ እንዳለ ነው ሊመጣ ክብር ለጌታ ይሁን ህንጻ መግዛትና ጌታ ፈቅዶ ትዳርና ስም እግዚአብሔር ከፈቀደ ነው ስራና ስም አፕግሬድና ስም አናረግም ፖዚሽናችን እንደ እግዚአብሔር ፈቅዶ ጌታ ከፈቀደ ነው የምንደርሰው ዛሬ እየተመጣጣ ሊመጣ ይችላል እንደዚህ ነው ክርስቲያን መመላለስ የሚገባ ማለት ነው ስለዚህ የቤተ ክርስቲያን ተሐድሶ ሆኗል እየሆነ ነው እንዳናልቃችሁ እግረ መንገድ ልንገራችሁ ከዚህ በኋላ የመንፈስ ቅዱስ ሙላት ማወጃት አለባት ቤተ ክርስቲያን ኮንፈረንስ ብላችሁ ኮንፈረንስ ጋር ስለ መንፈስ ቅዱስ ኮንፈረንስ ነው ለዘመኑ ለነገሩ መንፈስ ቅዱስ ሙላት አስተምሮ ለመንፈስ ቅዱስ ሙላት የሚጸልይ ማገልጋይ የለንም እንጂ እንትን ትላለህ ትባረካለህ አንቺ እዛ ቦታ ያለሽ ይላል እሱን ተውና መንፈስ ቅዱስ ተሞላ በለኝ መንፈስ ራሱ ያዘጋጃታል ነገራን ቆጥልሻል እሱ ራሱ ይፈታል
አያችሁ ይሄ ነው ሪቫይቫል ማለት ወደ መንፈስ ቅዱስ ሙላት ማለት ወደ ቅባቱ መመለስ ማለት ጌታ እንዲመላ ህዝቡ እንዲዘጋጅ ለሙሽራው ሊመጣ ያለው ጌታ ስለዚህ ተሐድሶ ይሄ ራሱ አሁን የጌታ ምጽአት በደጅ እንደሆነ ነው የሚነግረን እኔ በአይኔ ስላየው ነው የሚነግራችሁ ኤፌሶን 5:14ን ወስደና ኤፌሶን 5:14 ላይ አንተ የምተኛ ከሙታን ንቃ ይላል እግዚአብሔር ያንቃል አሜን ስለዚህ በመንፈስ ቅዱስ የመታደስ ዘመን ይሆናል ምናልባት ጌታ ቢዘገይ አስቡበት ተሞልታችኋል ልሳን ትናገራላችሁ በቃ የመንፈስ ቅዱስ ጊዜ ማለት ያስፈልጋል ጌታ መንፈስ ቅዱስ ሙላት ባለፈው ዓመት ነቀምት ሙሉ ወንጌል ባለቤቴና ደብሬ ቀሩ አልተመቻቸውምና አንድ ሁለት ቲም ነው ያዙት 4 ቀን ፕሮግራም ተደርጎ ነቀምት ከተማ ተንቀሳቀሰ በኋላ እግዚአብሔር በሩ ለምድሪቱም በር ከፈተላት ከዛ ፕሮግራም በኋላ እና እኛ ሳይኔ ብዙ ፕሮግራም ይካሄድ ነበር ሁለት ቲም ብቻ ነው ያዙት 50ኛ ዓመት መስጠት ከብር ሙሉ ወንጌል ምን መሆን አለበት አሉ ነቀምት አሁን በነገራችን ላይ እኔ የሙሉ ወንጌል የምስክር ክርስቶስ የቃል ሕይወት የመካነሱ ሁሉንም አቅፌ ነው ያለው ቦስተን ላይ ማለት ነው እዛ ግን በነበርኩበት ቤተክርስቲያን ሁለት ነገር ብቻ ነው ያሉት አንድ የመንፈስ ቅዱስ ሙላት ሁለት ጌታ ኢየሱስ ይመጣል አለቀ በዚህ ሁለት ርዕስ ብቻ ነው ትምህርት ላይ ሰጠነው ሌላ ምንም ነገር የለም አሁን ወደ መንፈስ ቅዱስ ሙላት ትምህርት መመለስ ያለብን ክብር ለጌታ ይሁን አንድ ርዕስ እንወስዳለን የጌታ ኢየሱስ አመጣጥ ብሎ የጌታ አመጣጥ ናፍቂ ተሰጠኛለህ እዚህም እሺ የጌታ አመጣጥ እሱን እንመለከታለን አሁን የጌታን አመጣጥ እንጀምርና አሁን አንጨርሰውም ነገ ግን እንቀጥላለን ለመሆኑ ጌታ ኢየሱስ አሁን ሲመጣ ይኸው ስንዘምር ነበር ና ጌታ ሆይ ስንል ነበር አለ እንዴት ነው የሚመጣው ጌታ አንዳንድ ሰዎች ጌታ ሲመጣ መለከት እየነፋ ይመጣ ይመስላቸዋል አዋጅ ኢየሱስ መጣ ተቀበሉ ተዘጋጁ ስለዚህ ጌታ ይመጣና በጎቹን በቀኙ ፍየሎቹን በግራ አድርጎ በጎቹን ወደ አባቴ መንግስት ግቡ ፍየሎቹን ጥፉ እናንተ ወደ ሲኦል እሳት የሚልክ ይመስላቸዋል እንደዚህ ግን አይደለም የጌታ ኢየሱስ ክርስቶስ አመጣጥ መለከት እየተነፋ ደረሰ በሉ እንግዲህ ኑረንበርግ ደገረስበርግ ያላችሁ እንትና ያላችሁ ታቦታ ያላችሁ ቦስተን ኢትዮጵያ ያላችሁ ምናምን አይደለም አመጣጡ ሁለት አይነት መልክ አለው የጌታ አመጣጥ ሁለት አይነት መልክ እንዳለው መጽሐፍ ቅዱስ ይነግረናል ሁለት ጊዜ ይመጣል አይደለም ግን አንድ ጊዜ ሁለተኛ ይመጣል ይላል ሁለተኛ አመጣጥ ግን ሁለት መልክ አለው የአንድ ሳንቲም ሁለት ገጽታ እስኪ በሀገራችን ያለ ሳንቲም አሁን አላውቅም አንዱ ሳንቲም ድሮ በአንድ በኩል ዘውድ በአንድ በኩል አንበሳ ነው ይሄን ሳንቲም ታውቃላችሁ ያሁን እንደሆነ አላውቅም በአንድ በኩል ዘውድ በአንድ በኩል አንበሳ አለ ድሮ እንደዚህ ያለ አንድ ሳንቲም ነው ጌታ ኢየሱስ ሁለተኛ እመጣለሁ ብሏል ሁለተኛ አመጣጡ ግን ሁለት መልክ አለው ይሄን መልክ የማያውቁ ክርስቲያኖች ናቸው የምትተኙት ተገርማቸው ሎዶኪያ ማለት ይሄ ሁለት መልክ አለው ይሄን አመጣጡን ከተሰሎንቄና ከራእይ መጽሐፍ ነው የምናገኘው ይሄን ሁለት ቦታ መከፈሉ ማለት ነው አንደኛው አመጣጡ በስውር ነው የሚመጣው ጌታ በስውር ይመጣል ሂደን ድብቅ በስውር ነው ጌታ ይመጣው አንደኛው ማቴዎስ 5 ላይ ማቴዎስ 25 ይሄ በስውር አመጣጡ ነው የምናገረው ቁጥር 10 እስከ 13 ማቴዎስ 25 እንዲህ ይላል ከ10 እስከ 13 ሙሽራው ሊሄዱም በገሄዱ ጊዜ ሙሽራው መጣ ተዘጋጅቶ የነበሩትም ከእርሱ ጋር ወደ ሰርግ ገቡ ደጁም ተዘጋ በኋላም ደግሞ የቀሩት ልቅማይት መጡና ጌታ ሆይ ክፈትና አሉት እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ ቀኒቱና ሰዓቱን አታውቁምና እንግዲህ ንቁ ይላል ቀኑንም አታውቁም ሰዓቱን አታውቁም ስለዚህ በስውር ነው የመጣው ጌታ በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 3 ላይ ሁለተኛ ወደ እናንተ እመጣለሁ አሜን ይምጣልን 14:3 ላይ ሁለተኛ ወደ እናንተ እመጣለሁ
ምን ቁጥር 3 ቁጥር 18 ላይ ወላጅ እንደሌላችሁ ልጆች ብቻችሁን አልተዋችሁም። ክብር ለጌታ ይሁን። ወላጅ የሌለው ልጅ ታውቃላችሁ አይደል? በአገራችን ጸጉር ማን ስራቱን ይጠብቅለታል? በቃ ማን ሽንቱን ይጠርግለታል? ማን ቅማሉን ያወስግለታል? የወላጅ ልጅ ወላጅና እንዲህ ተዓለማን እንደዚህ ለአውሬው አሳልፌ አልሰጣችሁም እመጣለሁ። አያችሁ ሰብልዬ ታስታውሳለች መዝሙራችሁን አካጆለ አባንከምኔ ኢስንኒሱ አሮናኑፋ አካጆለ አባንከምኔ ኢስንኒሱ ዳፌናኑፋ 85 ዓመት ድረስ እነሰብለ ይነቀም ኤኳየር ይሄ መዝሙር ዘምሮ እሳት ይነድ ነበር ወለጋን ሲያቀጣጥሉ። ወላጅ እንደሌላችሁ ልጆች አልተዋችሁ መጥቼ ወስዳችኋለሁ። ክብር ለጌታ ይሁን። ይሄ ስውር አመጣጡ ነው በስውር። ሁለተኛው ጌታ በግልጽ ይመጣል። ደግሞ ይኸውላችሁ መጀመሪያ በስውር መጥቶ አየር ላይ ሆኖ መሬት አረክብ እግሩ በአየር ላይ ሆና በደመና ልጆቹን ይዞ ይመለሳል። አለቀ። ወዴት? ወደ ሰማይ ይመለሳል፣ ወደ አባቱ ቤት። ከዛስ እዛ በላይ በሰማይ ቤት 7 ዓመት እንቆያለን ከሱ ጋር። ሙሽሪቱን እዛ ትቆያለች። አያችሁ ልክ ቤተ ክርስቲያን ወደ ሰማይ ስትሄድ የሚሆነው ነገር ነገ ጠዋት እንመለከታለን። ወዮላት ለዚህ ዓለም። ስለዚህ በስውር የመጣው ጌታ ቤተ ክርስቲያን ልጆቹን ይዞ ወደ ሰማይ ይመለሳል። ከዛ 7 ዓመት ይኖራታል። ዓለም የ7 ዓመት ዕድሜ ብቻ ይኖራታል። ከ7 ዓመት በኋላ ሁለተኛ ጌታ በግልጽ ይመጣል። እየታየ ይመጣል። ዓለም እያየ ጀርመን፣ አፍሪካ፣ ኤሽያ፣ አውሮፓ ምናምን አሜሪካ ዓለም ሳይቀር ሰይጣን እያየ ጌታ ኢየሱስ በክብር ይመጣል። ሐዋርያ ሥራ ምዕራፍ 1 ቁጥር 7 ላይ ልክ ወደ ሰማይ እንደሄደ እያያችሁ አሉ መላእክቶች ትኩር ብሎ ወይ ጌታ ሄደብን ሄድክ ማለት ነው። ከፍ ሲሉ ናፍቁት ጌታ ሄደ ወደ ሰማይ ተቀበለችው። በዚህ ጊዜ መላእክቶች መጡና እንዲህ አላቸው፣ የገሊላ ሰዎች ሆይ ምን ሆናችሁ? እሱ እንደተናገረ ሂዱ። ልክ አሁን ኢየሱስ ከሰማይ ከዚህ ተራራ ላይ ወደ ሰማይ እንደወጣ እንዳያችሁት ልክ እንደዚህ ይመጣል። the same manner ከሞት ተነስቶ ከደረተ እንደወጣ ጌታ ተመልሶ በዚህ ተራራ ላይ ይመጣል። ራእይ ምዕራፍ 1 ቁጥር 7 ላይ የወጉትም እያዩ ጌታ ኢየሱስ እንደሚመጣ ይናገራል። ራእይ ምዕራፍ 1 ቁጥር 7 እንዲህ ይላል። ራእይ 1 ቁጥር 7 እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለርሱ ዋይ ይላሉ። አዎን አሜን። ቁጥር 11 ራእይ ምዕራፍ 7 ቁጥር 11 የምታዩትን በመጽሐፍ ጽፎ ወደ ኤፌሶን፣ ወደ ሰመርኔስ፣ ወደ በርጋም፣ ወደ ቲያጥራ፣ ወደ ፊልጵስዩስ እንዲህ ብለህ ጻፍ የሚላል። ምዕራፍ 19 ቁጥር 14 ራእይ ምዕራፍ 19 ቁጥር 14 ግልጽ አመጣጡን ጌታ ይናገራል። አያችሁ የግልጽ አመጣጥ። ስለዚህ ጌታ በስውር ሲመጣ ቤተክርስቲያን ይዞ ይሄዳል። በግልጽ ሲመጣ ወደ ምድር ይወርዳል እግሮቹ። በመጀመሪያ ግን እግሮቹ መሬት አይረግጡም፣ በደመና ላይ ነው የሚሆነው። ምንድነው? በንጥቀትና የመጀመሪያው ስውር አመጣጡ ንጥቀት ይባላል። መነጠቅ the rapture of the church ይባላል፣ ንጥቀት ይባላል። ሁለተኛ አመጣጡ ግን ንጥቀት አይባልም። ከ7 ዓመት በኋላ የጌታ ምጽአት the second coming of Christ የጌታ ምጽአት ይባላል። ይመጣል። ሁለተኛ ሲመጣ ዓለም ሁሉ ያ የመጀመሪያ አመጣጡ ግን ማንም አይ ልክ እንደዛ 5ቱ ቆነጃጅቶች ሲጠብቁ ወደ ውጪ እንደቀሩ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በመጀመሪያ በስውር መጥቶ እንደ ሌባ ሆኜ እመጣለሁ ብሎ ያለውን ቤተክርስቲያን ይወስዳታል። ሁለተኛው በግልጽ ይመጣል ማለት ነው። ኦኬ አሁን በስውር አመጣጡን በደንብ ስለ ንጥቀት እንመለከታለን። ንጥቀት ስለመነጠቅ ማለት ነው። እነሆ እንደ ሌባ ሆኜ እመጣለሁ ትዝላችኋል። ራእይ ምዕራፍ 16 ቁጥር 15 ላይ እንደ ሌባ ሆኜ እመጣለሁ። እስኪ ሌባ በስንት ሰዓት እንደመጣ ሰው ያውቃል? ራቁቱ እንዳይሄድ ነግቶ ልብሱን የሚጠብቅ እርሱ ብፁዕ ነው። መነጠቅ ማለት በስውር ነው መጣ ማለት ነው። ሌባ ሰርቋችሁ የምታውቁ ሰዎች እስኪ
እኔ በመርካቶ ብዙ ጊዜ ሰርቄ ያውቃለሁ። ሞባይሌ ወሰደብኝ። ማን ወሰደ? ወየው ብጮህ ማንም የለም፣ ይዞ ሄደዋል። አሁን ሌባ ኪሱ ሲገባ ቢያይ ባለቤቱ ያሰርቃል እንዴ? ገደብ ይዞ አንተ ምን እንዴ ገንዘቤን ዋለቴን ይላል አይደል? ሰርቆ ሄደ። ሌባ ሲመታ ማንም ባላወቀበት ሰዓት ማለት በድንገት ማለት ነው። ስለ ንጥቀት እስኪ እንመራለን። አሁን ስለ ንጥቀት እናያለን። እንግዲህ እንደነገርኳችሁ አንደኛ ተሰሎንቄ ምዕራፍ 4 እንጀምራለን። አይዟችሁ አንደኛ ተሰሎንቄ ምዕራፍ 4 ላይ እንዲህ ይላል ቁጥር 17 ላይ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን ይላል። እንነጠቃለን በሉስ። ክብር ለጌታ ይሁን። እንነጠቃለን። ጳውሎስ እኔ እንነጠቃለሁ እያለ ነው ሞተው። ክርስትና እንደዚህ ነው። በቃ አባቶች፣ ሐዋርያት፣ ነቢያት እሄዳለሁ እንነጠቃለሁ እያሉ ደግሞ ሰዓቱን ስለማያውቁ ነው። እኔ ባላውቅም እንነጠቃለሁ እያልኩ ደግሞ ሊሞት ይችላል። አላውቅም። ስጋ የሄዱ እንኳን አንድ ቀን ቦታ ይፈርሳል። ከፈረሰ ማለት ነው። እኔ እንነጠቃለሁ። ክብር ለኢየሱስ ይሁን። አንደኛ ተሰሎንቄ ምዕራፍ 15 ላይ እንዲህ የሚል ቃል አለ። አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 51 እና 53 ከ51 እስከ 53 አንብቡ። አንድ ሚስጥር እነግራችኋለሁ። ዛት ዋይ ቸርች ለምን ንጥቀትን ለማሰብ ተጣብቀር ማለት ሚስጥር ነው እኮ። ንጥቀት እኮ በስውር መጣው ጌታ ይዞን ይሄዳል ማለት ሚስጥር ነው። በግልጽ መጣቱ ሚስጥር አይደለም። እንዴት ሚስጥር ይሆናል? ዓለም ሁሉ እያየ ነው። ዩኒቨርስ ሁሉ እያየ ነው። በቃ ኃጢአተኛ ሁሉ እያየ የለም ብሎ መስቀሉን የካዱት ሁሉ እያዩ ይመጣል። ሰይጣንም እያየ ይመጣል ጌታ። እሱ ምስጢር አለ። ምንድነው ምስጢሩ ታዲያ? ምስጢሩማ በስውር ሲመጣ ነው። አንድ ምስጢር ልንገራችሁ። ሁላችን አንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተው ሊለብስ ይገባዋል። ይሄን ንጥቀት ማለት ነው። ክብር ለጌታ ይሁን። መነጠቅ ማለት ባጭሩ ልንገራችሁ። መነጠቅ ማለት ባጭሩ መገላገል ማለት ነው። ተገላገል ከዚህ ብዙ ጭንቀት ወይም ደግሞ መሰናበት ማለት ነው። አለቀ። በሰራው መኪና ገዛው እንትና ረከብ ጥለት ሄዳለ። መሰናበት ወይም መገላገል አይችሁ በቃ። እና ይሄ ማለት በቃ ከዚህ ዓለም መሰወር ነው። ባጭሩ ንጥቀት ከዚህ ዓለም መሰወር ነው። ስለዚህ ነው ንጥቀትና ምጽአት ይለያያል። ባካችሁ ነው ንጥቀትና ምጽአትን የዳነ ክርስቲያን ለይቶ ማወቅ አለበት። የጌታ ምጽአት በግልጽ ነው። እሱ ወንድማችን ተስፋዬ ገብቶ እንደዘመረው 1000 ዓመት ንገሥ ጌታ በክብር ይወርዳል የሚያለው ያ መዝሙር እሱ ምጽአት ነው የሚያመለክተው። ጌታችን ይወርዳል ከቅዱሳን ጋር። ከማን ጋር? ከተነጠቁት ቅዱሳን ጋር ነው ተስፋዬ የዘመረው እሱ ምጽአት ነው። አሁን የምንጠብቀው ግን ምጽአት ሳይሆን ንጥቀትን ነው። በስውር እመጣለሁ፣ እንደሌላ ሆኜ እመጣለሁ ያለ ማለት ነው። ስለዚህ መነጠቅ ማለት ወዲያው የሞቱ ሰዎች እስከዛሬ ከቤተ ክርስቲያን መስረታ ጀምሮ ከዛሬ 2000 ዓመት ጀምሮ የሞቱ ሰዎች የማይደክም አካል ለብሰው ሲነሱና አያችሁ የማይደክም ለብሰው ሲሄዱ፣ እኛ ደግሞ አሁን ባለበት ቦታ ካምፓኒ ይሁን መኪና እየነዳ ይሁን ቤት ውስጥ ይሁን ስቶር ውስጥ ይሁን ፕሮፌሽናል ቦታ ይሁን ተማሪ ይሁን ዩኒቨርሲቲ ይሁን ኮሌጅ ይሁን የትም ቦታ ሆነ እኛ ደግሞ ባለነ ካራችን ሌሊት ተኝተን ይሁን አላውቅም። ለምን ሁለት ሴቶች በወፍጮ ይፈጫሉ፣ አንዷ ትወስዳለች፣ አንዷ ይቀራል። ለምሳሌ ባልና ሚስት አብረው እየተኙ ያሉ አንድ አልጋ ላይ አንድ ሚስት በጣም እየጸለየች እየተጋች ባል የማይተጋ ከሆነ ካጠገቡ ያጣጣል። ልትገስ ይመጣ ከብር ባለቤት የት ነች? ልጆችም የሉም። እሱ ብቻውን ቀረ። መስኮት አልተከፈተም፣ በር አልተከፈተም፣ ጣራ አልተደረደረም። ምን ነው የለችም። እንደዚህ እንደማለት ካጠገቡ ያጣል ማለት በቅጽበት ዓይን መሰወር ማለት ነው። በማቴዎስ ወንጌል ምዕራፍ 24 ላይ ይሄን የምናገረው አያችሁ። ማቴዎስ ወንጌል ምዕራፍ 4 ቁጥር 40 እስከ 42 ላይ እንዲህ የሚል ቃል ስለ ንጥቀት ይናገራል። ከ40 ማቴዎስ 24 ከ40 እስከ 42 በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱ ትቀራለች። ጌታችሁ በምን ሰዓት እንደመጣ አታውቁምና እንግዲህ ንቁ። በዛን ጊዜ በነበረው ኮንቴክስት ወፍጮ መቼም ኤሌክትሪክ የለ፣ ባቡር እንትን ይፈጭ የለም። ያው ሴቶች ይፈጫሉ አይደል? እናቶቻችን ገጠር በወፍጮ በድንጋይ በዛ ኮንቴክስት ነው ያስተማረው። በእርሻ ኮንቴክስት ነው ጌታ ያስተማረው።
ሁለቶች ማለት ምን ማለት ነው? እስኪ ነርሶች፣ እስኪ ሐኪሞች፣ እስኪ የፈለጋችሁ ፕሮፌሽናል ስራ ሰው ሁለት ሰዎች አንድ ላይ እያሉ አንዱ ይሄዳል፣ አንዱ ይቀራል። አያችሁ? አንዱ ይሄዳል። ጌታችሁ በምን ሰዓት እንደመጣ አታውቁምና እንግዲህ ልቁ ያን ጊዜ ባለቤቱ በሌሊቱ ከየትኛው ክፍል እንደመጣ ሌባ እንደመጣ ከቁጥር 44 ቢያውቅ ኖሮ በነቃ ቤቱን ሊቆፍር ባልተው ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ሰዓት በሰዓት ልዩነት ነው እነዛችሁ ወደ ውጭ የቀሩት። አንደኛ ተሰሎንቄ 5:2 ውሰዱ። ስለ ንጥቀት ይናገራል። እናንተማ የተሰሎንቄ ሰዎች አውቃቸዋል። በነገራችን ላይ በዩቲዩብ ላይ ቅድም ወንድሜ እንዳለው እንደነገርኳችሁ ታገኛላችሁ። ስለ ተሰሎንቄ አስተምሬያለሁ። አንደኛ ተሰሎንቄ ምዕራፍ 5:2 ላይ የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣል፣ ራሳችሁ አጥብቃችሁ አውቃችኋልና። ስለዚህ you are the model ክርስቲያን፣ ጥሩ ክርስቲያኖች ናችሁ፣ ሞዴል ናችሁ። በኢየሩሳሌም በመቄዶንያ ብቻ መሰለ እንደ ከሁሉም አብያተ ክርስቲያናት እናንተ ተሰሎንቄዎች ሞዴል ናችሁ። ለምን? የጌታ ቀን በሌሊት እንደሚመጣ አጥብቃችሁ አውቃችኋልና። ምንድን ነው የምንጽፍላችሁ? ተንበርከማ ማመስገን ይሻላል፣ ስለናንተ ማመስገን ይሻላል የሚል ይመስላል ጳውሎስ። ስለዚህ ያኔ ጌታ እንደ ሌባ ሆኖ ስለሚመጣ የሚጠባበቁት ነው የሚነጠቁት ማለት ነው። ስለዚህ ጌታ መጠበቅ አለብን። ይሄ ትምህርት ወደ ኮንፈረንስ ወደዚህ ወደ ጥበቃ ነው መልሰን በቃ ሊመለስ ስራ እሰራለሁ፣ ትምህርት እማራለሁ፣ ኮሌጅም ቢሆን ዩኒቨርሲቲም ቢሆን ምናምን ሁሉ ነገር ታርጉት ነገር አቁሙ ማለት ያለው እያደረግን ነው። ግን ጌታ መጠበቅ አሜን ትላላችሁ? እንደዚህ ነው ጌታ መጠበቅ። ጌታ ይመጣላ። እንደውም ንጥቀት የሚለው የተባረከ ተስፋ እንደሆነ ቲቶ ምዕራፍ 2 ላይ ይናገራል። ፍጹም ደስታ ያለበት ማለት ነው። አሜን ይምጣልን ጌታ። ቲቶ ምዕራፍ 2 ቁጥር 13 እና 14 ላይ ይህም ጸጋ ይላል ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ በክብር እየጠበቅ ራሳችንን በመግዛት ላይ። ለዚህ ነው እኮ አንዳንድ የድሮ ክርስቲያኖች ማራናታ ሲባል ጸጋ ይብዛላችሁ ማለት ቀላል ይመስላችኋል። ምንድን ነው ጸጋው? እኔ ጸጋ አለኝ ይላሉ እነዚህ ሰዎች። እኔ መንፈስ አለኝ፣ እኔ ጸጋ አለኝ፣ እኔ ጾታ አለኝ ይላል። ግን ደግሞ በስውር ኃጢአት እየሰራ በገንዘብ ነጋዴ ለድሎት ምቾት በቃ እኔ ይሄ ጸጋ ነው የምባለው። ጸጋውማ ሁሉን ጥለህ ክርስቶስን እንድጠብቅ ያደርግሃል። ጸጋውማ ዝቅ ብለህ እንድታገለግል ነው የሚያደርግህ። ጸጋውማ ትሑት ያደርግሃል፣ ትዕቢት አያደርግም። ጸጋው የተባረከው ተስፋችንን ይላል። የጌታ ስም ብሩክ ይሁን። እስኪ ስለ ንጥቀት ከማብራራቴ በፊት እነማን ይነጠቃሉ በሉ። እቺን ነው ስለዚህ እንወስዳለን። እነማን ነው የሚነጠቁት? እነማን ይነጠቃሉ ስንል እነማን ይቀራሉ ያለበት ማለት ነው። ኢንዳይሬክትሊ እነማን ይነጠቃሉ ጋር እነማን ይቀራሉ ማለትም አለበት። እሺ፣ በነገራችን ላይ 3 ትልልቅ ነገሮች አሉ። ሶስተኛውን ትንሽ ዘርዘር አደርገዋለሁ። አንደኛ ለምሳሌ አሁን በዓለም ላይ ስንት ነው ክርስቲያን? 8 ቢሊዮን ህዝብ ነው ያለው። ስንት ነው አሁን የዳነው? አላውቅም። እሺ እሱን ተው። እነማን ነው የሚነጠቁት? አሁን እነማን ነው የሚነጠቁት? አንደኛ ዳግም ተወልዱ ብቻ ይነጠቃሉ። በክርስቶስ ደም የታጠቡ ብቻ ነው የሚነጠቁት። እገሌማ ዓርብ ሮብ ይጾልያል፣ እገሌማ ውዳዴ ጾም፣ እገሌማ ረመዳን፣ እገሌማ እንደው ጾም አክቶ ይያሉ ይውላሉ አለ በጾማቸው። ግን በገዳም ሃይማኖት ያደርገው ሺህ ጊዜ ምን ጳጳስ ኤጲስቆጶስ ገዳም እንትን ይሁን ዳግመኛ መወለድ አለበት። ለምንድን ነው አሁን በድንግልና የሚቀሩት? ካቶሊክ ሴሮች መንግስት ባትሮ መግባት ነው፣ ጻድቅ ለመሆን ነው። ሰንሰለት መልበስ፣ ቆዳ መልበስ ያዋጣል? ለሃይማኖት ብሎ ዋጋ መክፈል። እሳቸው እንዲህ ነበሩ ይላሉ። አሁን እሳቸው በዘመናቸው እነዚህ ሃይማኖት መሪ እንትና ነበሩ፣ ለሰው ልጆች መልካም ስራ ሰርቶ የዓለም ነገስታት ይመሰክሩላቸዋል። የዓለም ነገስታት ስለመሰከሳል ጌታ ኢየሱስ ክርስቶስ ይመሰክርልሃል። ለጌዎች ቀኝ እጅ አልነበረም ይሄ ሰው። ለሰው ልጆች ዲሞክራሲ አዳም ልጆች አታስጨንቁ፣ ሰው እንደፈለገ ባካችሁ ስሜቱ እንደነዳው ሴት ማግባት ሴትና ሴት ይጋቡ አላለም። የዓለም ነገስታት ክርስቶስ ያውቃል። በደሙ መታጠብ ያስፈልጋል። መንግስት ሰማያት ለመግባት ዳግም መወለድ ወሳኝ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ አቡነ ኒቆዲሞስ አትገባም አለው ጳጳሱ። እኔ አትገባም። ዮሐንስ ወንጌል ምዕራፍ 3 ላይ አንተ እኮ አለ የዝናና መጣ ያሉት መሪ ነው።
ጌታ ሆይ እንደው አንተ ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን ስል ኒቆዲሞስ የእግዚአብሔር መንግሥት ትገባ ማለት እንዴት? ሰው እኮ ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ምን? አዎ እኔ 80 ዓመት ሽማግሌ እንትን ሰዓት እናቴ ማጨብጭ ይገባል ማለት የለም። ልብ አድርግ ኒቆዲሞስ፣ ዳግመኛ ሕጉን ብታውቅ ነቢያትና ሕግን ዲግሪ ብትጭን የዓለም ጳጳስ ኤጲስቆጶስ ብትሆን በኢየሱስ ክርስቶስ አምነህ ዳግም ካልተወለድክ መንግሥት ማትገባ አለቀ። ፔሬድ። ይሄን መስበክ አለበት። ራዕይ ምዕራፍ 22 ቁጥር 14 ላይ ቴንክ ዩ ራዕይ ምዕራፍ 22 ቁጥር 14 ላይ እንዲህ ብሏል፣ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ልብሳቸውን የሚያጥቡ ይላል። በክርስቶስ ደም መታጠብ ወሳኝ ነው። እሺ አሁን በዚህ ቤት ውስጥ ያልነው ሁላችንም ዳግም ተወልደናል ክርስቲያኖች። ጥሩ፣ ይሄን ክራቴሪያ እናልፋለን። ሁለተኛ እነማን ተቃሉ? ለዳግም ምጽአቱ ራሳቸውን ከዚህ ዓለም እርኩሰት የጠበቁና የተዘጋጁ በሉ። ለዳግም ምጽአቱ ራሳቸውን ከዚህ ዓለም እርኩሰት የጠበቁ እና የተዘጋጁ ብቻ ነው። እንዴት ሳይዘጋጁ በእግዚአብሔር መንግሥት ቀላል ነው እንዴ? በቃ ትላንት እንደፈለገ እየጠጣ እየዘፈነ ከእንትን ጋር በወልመካ እያለ ወልመካ የለም ይላል አንድ ጉራጌ ሰባኪ ያለ ድሮኛ የለም። አብረን ኮንፈረንስ እንወጣ ጥሩ ነው። ወልመካ የለም ብለናል። አማርኛ አይችልም አታደባልቅ ማለት ነው። አንዴ እየጠጣ አንዴ ዘመን ደግሞ ኢየሱስ ጌታ ነው ትላለህ። እሑድ አትችልም። ለምን? መቀደስ አለብህ። ራዕይ ምዕራፍ 7 ቁጥር 14 ላይ እንዲህ ይላል። ራዕይ 7:14 ላይ ጌታ ሆይ እነዚህ ከወዴት መጡ አለኝ። ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በጉ ደም ነጹ። ምንድነው ይሄ መንጻት የሚያመለክተው? ቅድስናን ያመለክታል። ስለዚህ በቤተ ክርስቲያን ውስጥ ሰዎች ስላሉ እኔ ካመንኩ እኮ ከተጠመቅኩ ቆይቻለሁ፣ እንዴ ከተባልኩኝ ዓመት ቆጥሬያለሁ። እሺ ተቀድሰሃል ወይ ነው ትልቁ ጥያቄ። ቅድስና ጠብቀህ እየተዘጋጀ ነው ጌታን። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ይናገራል። ይሄን ተሰሎንቄ 5:23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። አያችሁ፣ ቅድስና በጣም ኢምፖርታንት ነው ማለት ነው። ነፍሳችሁ፣ መንፈሳችሁ፣ ሥጋችሁ ያለ ነቀፋ፣ ትዳራችሁ፣ አለባበሳችሁ፣ አነጋገራችሁ፣ ሁለመናችሁ ያለ ነቀፋ፣ ነፍስም መንፈስም። አንዳንድ ሰዎች አይ ጌታ የልብ ጉዳይ ነው። ምንድነው? በኃጢአት ወደ እንትን በዝሙት ስራም እንደዚህ አላገባውም እንግዲህ ጌታ ያውቅልኛል። እኔ ያው ስሜት አለም እንደ እሱ የፈጠረው እንትና ደግሞ ቢሰርቀስ እንትን ብዙ ነገሮች ይላሉ። ሰው ሊወድቅ ይችላል። በነገር ጻድቅ 7 ይወድቃል 7 ይነሳል። እያወቅ ግን በጌታ ቤት ሆነ ደጋግመህ የንብረት ኃጢአት ብትሰራ ትደቀርልህ ይላል ጴጥሮስ ሲናገር። ስለዚህ መቀደስ በጣም አስፈላጊ ነው። ለዳግም ምጽአት ራስን ማዘጋጀት ማለት ከርኩሰት መጠበቅ ማለት ነው። እንዲያውም ቅድስና በዕብራውያን 9 ላይ ጌታ ኢየሱስ ክርስቶስ የሚታይላቸው እንዲያውም ለሚቀደሱ ሰዎች ነው። ዕብራውያን 9:28 ላይ እንዲህ ይላል፣ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት 9:28 ሊሸከም አንድ ጊዜ ከሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። እባካችሁ ወገኖቼ እንቀደስ። ዛሬ እሱን ነው የምነግራችሁ። አደራ ውጪ እዚህ ጋር እግዚአብሔር ይመስገን ብለን ቤተክርስቲያን ብለን ውጪም እንደዛው ስራ ቦታም እንደዛው መሆን አለ። መቀደስ በጣም አስፈላጊ በእውነት። እኔ ባለፈው ጊዜ ሙስና ኢትዮጵያ ውስጥ በዛ የሚል ወሬ በዛና ምንድነው አልኩና አንድ መድረክ ላይ ቅድም ነገርኳችሁ ወንድሜ ፓስተር ጋብዞኝ ስለ ጌታ ምጽአትን አስተማርኩና በደርግ ዘመን እንዲህ ይሉኛል፣ ግብርና ሰራተኞች አንድ ላይ ፊልድ ይወጣል። አግሮም የአኒማል ሳይንስ፣ ፕላንት ሳይንስ በተለያየ አቅጣጫ ፕሮፌሽናል አለን። በአንድ መኪና ምክንያቱም ብዙ መኪና የለም፣ ብዙ ሰራተኞች ነን። እኔ እንደዚህ ይሉኛል፣ ከዚህ ገገማ ጴንጤ ጋር ፊልድ አንወጣም ይሉኛል። እኔ ገገማ ጴንጤ ይሉኛል። ለምን እንደሆነ ታውቃላችሁ? ከዚህ ከእንትን ተነስተን ወደ ወረዳ ሄደን ስንመለስ ከዚሁ ከነቀምት ወደ 30-50 ኪሎ ሜትር ደርሰን ስንመለስ 3 ቀን ሰርተን 15 ቀን ፈረም ይሉኛል። ምኑን አበል ፈረም ባክ
ኧረ 3 ቀን ሰራ ነው እንዴ? 3 ቀን እንዴት ተመለስ ነው? አንተ ምን ቸገረ? አትበላም እንዴ? እንትን ፈርም እባክህ። አንተ ላይ አልፈርምም። እኔ ያልሰራሁትን አልወስድም። ከዚህ የተነሳ እቺ ሙላረ ገገማ ጴንጤ ጋር አለ ይላል። ለምን ያጨበብራሉ? 5 ቀን ቆይቶ መጥቶ 20 ቀን ቆየው ብሎ መንግስት ያጨበብራና ገንዘብ ይመነትፋል። እና በኋላ ከዛ ሲወርድ አንተ የትም ነው የምታወራው አሉ። ስለዚህ አልኳቸው አሁን በየመስሪያ ቤቱ አዲስ አበባ ውስጥ ጴንጤ የለም እንዴ አልኩ። ቢያንስ ጴንጤ የለም ይኸው 20% ሆኖ አላላችሁም እንዴ? አዎ በያንዳንዱ መስሪያ ቤት የለም ጽድቅን የሚኮንን የለም እንዴ አልኳቸው። ኧረ በለው ዋና ሌባ ሰው አለ እንዴ አሉ። ቤተክርስቲያን ይመጣ አዎ የሚያጨበብር ስንቱ ይነጠቃል ታዲያ። በኑሮ በአነጋገር በስራ ነገራችን ጌታን ካላሳየ እንዴት አድርገን ነው? አቤት 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 አቤት። በንጽህና ራሳቸውን ለመጠበቅ ሶስተኛ መስራት አለብን። እኛም መቀደስ አለብን ወገኖች፣ መቀደስ አለብን። ስለ ቅድስና ስናነሳ ብዙ ጉድ ይወጣል፣ ብዙ ጉድ ሊወጣ ይችላል። ለመሆኑ በማቴዎስ ወንጌል ምዕራፍ 7 ላይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት አይገባም የሚል ሰምታችኋል? ትዝ ይላችኋል? አይተስ በስምህ አጋንንት አውጥተን በሽተኞችን ፈውሰን ትንቢት ተናግረን ይላሉ ማቴዎስ 7 ላይ። ከዛስ የአባቴን ፈቃድ ካላደረጋችሁ አላውቃችሁ። እኔ ይሄ ክፍል ያስፈራኛል። ሰብኬ እኔ አስተምሬ ቤተክርስቲያን ተገኘ አሁን እኔ ብዙ ነገር አላውቅም ብለኝስ ጌታ ጳውሎስም እንደዚህ ነው ያለው። ለወንጌል ለሰዎች ሰብኬ እኔ ግን ተጣልኩ እንዳልሆን ሰዎች ወደ እግዚአብሔር መንግስት ግቡ እያልኩኝ እኔ ተጣልኩ እንዳልሆን ስጋዬን በጥርሴ ይዛለሁ አለ። ጳውሎስን የሚያክል 3ኛ ሰማይ ድረስ የተነጠቀ ሰው ስጋዬን በጥርሴ ይዛለሁ ማለት ነው፣ ይቀደሳለሁ ማለቱ ነው። እዚህ ጋር ማቴዎስ 7 ላይ ጌታ ሆይ ስላልከኝ ብቻ ንስሐ ስለተናገርክ ትንቢት ስለተናገርክ መንግሥተ ሰማያት አትገባም ማለት አሁን አንዱ በጣም ይገርመኛል። ገና ከሰፈር ሳይወጣ በዛ ጎራ ብላችሁ እንትን የሆነ ድንኳን ቤተክርስቲያን ዓለም አቀፍ ቤተክርስቲያን አለ። ከቀበሌም ሳይወጣ ዓለም አቀፍ ይላል። በዚህ ተቀደሰና ነው እንትን እዛ ኢየሱስ ክርስቶስ ያናለጥን ዓለም አቀፍ ቤተክርስቲያን ከምትል በጣም ይገርማል እኮ። እና አሁን ማቴዎስ ወንጌል ምዕራፍ 7 ላይ ምንም ቅድስና የሌለ ነገር ነው እኮ በቃ ገንዘብ ለመሰብሰብ ብቻ ዓለም አቀፍ ይላል። ተቀባው ቅባቱ ዓለም ትልቁ ነገር ክርስቶስን ታሳያለህ ነው። በአንተ ህይወት በአንተ እርምጃ ክርስቶስ ይታያል። አሁን የተለያየ ወንበር እንትን ይቀመጣሉና እንትን ስመለከቱ ከፊት ለፊት ልዩ ምንጣፍ ላይ ማን እንደዚህ ያለው? አሁን ጌታ በክብር ወንበር ላይ ይቀመጥ እንጂ አይ አም ሰርቫንት፣ እኔ አሽከር ነኝ፣ የጌታ አሽከር ነኝ፣ የህዝቡ አሽከር ነኝ። እንደዛ ነው። ሰርቫንት ሊደርሽ ነኝ፣ መሪ ነኝ፣ ግን ሰርቫንት ነኝ። እግር ላይ አጥቶ ነው የመጣው ጌታ። ቅድስና ወገኖች በሁሉ መቅጣጫ መታየት አለበት። ለምሳሌ አሁን ጌታ አላውቃችሁም ያለው ለምንድን ነው? 5 ቀናቶችን አላውቃችሁም ስል ምን ማለት ነው? የአባቴን ፈቃድ ካላደረጋችሁ አላውቃችሁም። ይሁዳ ፈውሰሃል፣ ልክ ነህ፣ አላውቅህም። ለምን? የአባቴን ፈቃድ አላደረክም። ምንድነው የአባቱ ፈቃድ? አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ነው መድኃኒት። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የአባቴ ፈቃድ እርሱ መቀደሳችሁ ነው። ስለዚህ ወጣቶች በጣም መቀደስ አለበት። ወጣት ብቻ ምን ያገባ ምን ሊሆን ይችላል? ሚስቱን የምትጀነጅን ባሏን የምትጀነጅን ልትሮኮ ይችላልች። ዝሙት ብቻ ነው እንደ ቅድስና። ገንዘብ ተቀድሷል፣ ኑሮ ተቀድሷል፣ ህይወት ተቀድሷል፣ አካሄድ ተቀድሷል። እሱ ነው ትልቁ ነገር። ስለዚህ ለዳግም ምጽአቱ ከዓለም እርኩሰት ቅድስናቸውን ጠብቁ ይነጠቃሉ ማለት ነው። ሶስተኛ የሚነጠቁት ነው ማናቸው ይባል? የሚተጉት ይነጠቃሉ ብሎ የሚተጉት ይነጠቃሉ። በአንደኛ ዮሐንስ ምዕራፍ 2 ቁጥር 28 ላይ ጌታ ኢየሱስ ክርስቶስ ሲመጣ አንደኛ ዮሐንስ ምዕራፍ 2 ቁጥር 28 ላይ ጌታ ሲመጣ በፊቱ ያልነቀፋ እንዳንሆን አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር። ዮሐንስ is including himself ራሱን ጠቅልሎ ዮሐንስ ራሱ ጌታ ሲመጣ ሲገለጥ በንጥቀት ጊዜ ማለት ነው። ጌታ ሲገለጥ በንጥቀት ጊዜ ሲመጣ አለ በአየር ሲገለጥ እንዳናፍር። አንዳንዶቹ ያፍሩባቸዋል፣ ፊቱን አዞርባቸዋል። ታዲያስ አሁን በእርሱ እንኑር
ምን ማለት ነው? እንትጋ ማለት ነው። ትጋትን የሚያሳዩ ሰዎችን ቻንስ የምንጠቁት ይሄን እኔ አንገቴን እሰጣለሁ አንደርማይን እናንተ አንደርላይን አድርጉት። ትጋት የምንለው ነገር የሚተጉት ነው የሚነጠቁት። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ትጋትን ሁሉ እያሳያችሁ ይላል። ጥቅሶችን ያንብቡ አላለብም። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ትጋትን ሁሉ እያሳያችሁ የሚተጋ እና መትጋት በጣም አስፈላጊ ነው። ለዚህ ነው ቅድም አምስቱን አስሮቹን እንዳየነው ማቴዎስ 25:13 ላይ ስለዚህ አታውቁምና ትጉ አለ። እነ ጴጥሮስ አሁን ውጪ የሚቀሩ መስላችኋል? እናንተም አላቸው ጌታ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ እግዚአብሔር መንግስት አትገቡ ማለት እኛ አትገቡ። ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ሃይማኖተኛ ነን ብለን መላለሳለን። እንዴት መቀደስ አለበት? አነጋገሬ መቀደስ አለበት። ዘፈን እያዳመጥከው ፖርኖግራፊ እያለ እንዴት አድርገህ ቅድስና ትጠብቃለህ? ማይገባ ነገር ያለ ማይገባ ቦታ ያዋልክ ማይገባ ነገር እየሰማ ማይገባ ነገር ራስን እዛ ውስጥ ተዘፍቀህ በዘረኝነት በጎሰኝነት በእንትራምስ ገብተህ እንዴት አድርገህ ነው ተቀደስከው የምትለው? አይችልም። እግዚአብሔር ቅዱስ ነው እሱ። እና ትጋት ካልተጋችሁ አለ ጌታ። እንግዳውስ ከትጋት ጋር የሚያያዝ ከትጋት ጋር የተያዘ አንድ አራት ነገር ልናገርና ከትጋት ጋር የሚያያዝ ትጋትን ሁሉ ይላል። ክብር ለጌታ ይሁን። ትጋትን ሁሉ እያሳያችሁ በምን ትጋው? ለመነጠቅ በምን ትጋ? አንደኛ በጾምና በጸሎት መትጋት ያስፈልጋል። አንዳንድ ሰዎች ቤተክርስቲያን ጾም ሰው ስታውጅ ወገቤን ይላል አልችልም። አንዳንዱ ደግሞ ያመኛል፣ ራሴን ያመኛል፣ ጨጓራ አለብኝ፣ መድኃኒት እውጣለሁ፣ ጊዜ የለኝም። ልክ ነሽ ከንፈር መጥመሳል። እግዚአብሔር ጾምና ጸልይ ነው ተባልከው። እንደውም በሉቃስ ወንጌል ምዕራፍ 21 ላይ ስለ ምጽአቱ ተናገረ ጌታ። ሉቃስ ወንጌል ምዕራፍ 21 ውሰዱ። ምዕራፍ 21 ቁጥር 36 ላይ ሊመጣ ካለው ለማምለጥ እንድትችሉ ዘወትር ስትጸልዩ ትጉ አለ ጌታ። ስለዚህ ከፊት ልክ ጸሎት መጀመር አለበት። በስልክም በዙምም በአካልም በመንበርከክም በአዳርም በምናምን ወግኖቼ እባካችሁ ድሮ ቀር አንድ ጊዜ አዳር ፕሮግራም አለን ብዬ ስለ በውስጥ ላይ ፓስተር አዳር ታደርጋላችሁ እንዴ አለ። አዎ እንደ ድሮ አዎ እናደርጋለን። እዛ ድሮ ተለወጠ እንደ ጌታ። እኔ አሜሪካ መጥቼ ጌታ አልተለወጠ እሱ እዚያ ደግሞ እኔ ደግሞ እዛናበታለሁ ማለት ነው። ኮራውበት ማለት ሰለጠንኩ ማለት ነው አይደለም። መንበርከክ አሁን ጸሎት ወገኖቼ በጸሎት በግልም በጋራ መጨመር አለበት ጸሎታችን እና ምክንያት አንስት። አንድ ጊዜ የግብርና ፌሎሺፕ ነበረና አዲስ አበባ ላይ በቦሌ መንገድ ላይ አሁን ኦሮሚያ ምክር ቤት ነው ግብርና ነበረና እኔ እዛ ሰራተኛ ነበርኩ እና ፌሎሺፕ ነበረን። ዓርብ በምሳ ሰዓት ሰው ሁሉ አንድ ወንድም ቤት ሰጥቶ ከዛ ግብርና ከፎቁ በታች እንጸልያለን እና እኔ እንኳን ከባኮ እየተመላለስኩ ነበር ያንን ፌሎሺፕ ያገለግልም የሚካፈለውምና በኋላ አዲስ አበባ የገባሁት ሰዎች ጸልዩ ጾም ጸሎት ነበርና አንዲት እህት ጨጓራ በጣም ያማታል። አልሰር ደርሶ አልሰር ታውቃለች፣ ደም ያስተፋታል። አትችልም ያለ ጾም አትችልም። ስለዚህ አዲስ አበባ ያው ምሳ ቋጥራ ለምከዳው አዲስ አበባ ወደ ስራ ቦታ ቋጥራ ትሄዳለች። ዓርብ ዕለት በጾም ጸሎት ቀን ቅዱሳን ወደ ጸሎት ሄደዋል። እሷ በምሳ ሰዓት ላይ እንዲህ ምሳዋን ሳህኗን ፈታ ስታረገው ወገኖቼ የት ነው ያሉ? አሁን ጭር ብሏል ቢሮ። አሕዛብ እዛ ክበብ ውስጥ ነው ያሉት። የእግዚአብሔር ልጆች ደግሞ ተንበርኮ ነው ያሉት ወጣ ብለው። አሁን እኔ አለች አሁን የአባቴ ልጆች እየጸለዩ እያለ እኔ አሁን በቃ ጾም አልችልም እየበላው እውነት አንተ ጨጓራ አለች። ጨጓራዋን ነገረችው። አንተ ጨጓራ ብትገለኝ ወደ ኢየሱስ ነው የሚሄደው ወደ አባቴ ነው የሚሄደው አቅለለችና በመስኮት በኩል ከስምንተኛ ፎቅ ላይ ወረወረች ምሳዋል። እስኪ ምን እንደምታደርግ ያውቃለሁ። ቢሞት ነው ወደ ጌታ ሄዳለሁ ወደ አባቴ ልጆች ጋር ሄዳ ቶሎ ሄዳ ተንበረከቻ። እዛው አካባቢ ነበረ። ከዛን ጊዜ ጀምሮ ድና ቀረች። ክብር ለጌታ ይሁን። ጨጓራም የለም አልሰርም የለም። ትሞታለች ተባለ፣ አልተሞተችም። ምክንያት አትፍጠር ለጾም ጸሎት ጸልይ። ስለዚህ በዚህ የሚተጉ ይሄዳሉ። ለዚህ ነው ጳውሎስ እኔ የሚተጋለው ወንጌል ልስበክ እንዳልጠልም። ሁለተኛ ቃሉን በመታዘዝ በታማኝነት ቃሉን የሚታዙ ይነጠቃሉ።
የእግዚአብሔርን ቃል በፍርሃትና በመንቀጥቀጥ የሚገዙ ማለት ነው። ያዙ። በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ማቴዎስ 7:24 እግዚአብሔርን ቃል ትታዘዛለህ ወይ? አንብቡ እናንተ ጥቅሱን። ማቴዎስ 21 ከ28 እስከ 31 ቃሉን በተግባር ካልኖረበት ሰው እግዚአብሔርን ቃል ለመሆኑ የእግዚአብሔር ቃል በእውነት እንደምንሰበከው እንደምንማረው መሪዎቻችን፣ ሽማግሌዎች፣ አብሮን ያሉ ወገኖች እንደ ባይብል ደስ እንደምናጠናው እንደምንነገር እንደዛው ይኖር ነው? እኛም እንደምናነባው ነው? ለመሆኑ አስራታችሁን በታመን ትከፍላላችሁ? እርግጠን አፍርጬ ነው የምጠይቃችሁና ትከፍላላችሁ? እግዚአብሔር አይዋሽም። ትንሽ ትንሽ የምንነገራለን። እዚህ ጋር ጠብቃል፣ እዛ ጋር ጠብቃል፣ የብሉይ ኪዳን ሕግ ነው ምናምን የሚሉ አሉ። ፈሊጥ የሚያወጡ ውሸተኞች። አስራት መቼ ያስቀረ ጌታ? እንደውም አስራታቸውን የማያከብሩ ሰዎች ከጸጋ ውጪ የሆኑ ይሄዳሉ። አየኋቸው። እኔ በ40 ዓመት አገልግሎት አይቻለሁ። ከጸጋ ውጪ የሆኑ ነው። ስለዚህ ወገን በእግዚአብሔር ቃል በሙላት መታዘዝ አለብን። አንዱ ምሳሌ ነው ያነሳሁት ማለት ነው። ቃሉን በመታዘዝ የሚያደርጉ ይነጠቃሉ። ቃሌን ለምንድን ነው ማቴዎስ 7 ላይ ቃሌን ሰምቶ የማያደርገው በአሸዋ ላይ ቤትን መስርተው ቤት ይመስላል? ንፋስ መጣ። የምን ንፋስ? የዓለማዊነት ንፋስ፣ የስተት ትምህርት ንፋስ፣ የብልጽግና ትምህርት ንፋስ፣ የትባረካለህ ንፋስ። አቤት በዩቲዩብ አቤት በእንትኑ አቤት በእንትኑ እና እኔ አረብ ሀገር ዞር ነበርና በቃ አይመጣ እንደናንተ አገኙ አገልጋይ አገኙ እና ከሰማይ ወረድኩላቸው መስላቸው። አንድ ጥቂት አልፎ ሰዎች ይሄዳል፣ ማንም አይሄድላቸው። የሚገርም ነገር አገልጋይ ሄደም ግን በዩቲዩብ ይዘርፏቸዋል። እዛ ኢትዮጵያ እኔ አንድ ነገር ነገርኳቸው። ስሚ፣ አዎ የሰራዊት ጌታ እግዚአብሔር እንደዚህ ይልሻል። ስልክ ላይ ገጠመው፣ በስልክ ላይ መልእክት አለሽ፣ እሺ ይላል። ጥሩ መልእክቱን ተቀበሉ፣ ከጌታ ሊሆን ይችላል። መልእክቱን ከጨረሰ በኋላ ግን የባንክ አካውንት ደግሞ ይሄ ቁጥሩ አለ ሌባ ይሄን አትስጥ እንዳስጥ ትንቢቱ ውሸት ማለት ነው። መልእክት ስለተናገረ እኔ ገንዘብ መስጠት አለብኝ እንዴ? ገንዘብ ለአገልጋይ አትስጡ ማለት አይደለም። አትባርኩ። አገልጋይ ሰው መባረክ አለበት አገልጋይ። ነገር ግን ስላገለገለኝ አለ መልእክት ስለተናገረ አልሰጠውም። ይሄ ከቅድስና ውጪ ነው የሚያደርገው። ገንዘብን አካሄዳችሁ ገንዘብን አለመውደድ ይሁን ተብሏል። ሶስተኛው ቶሎ ብዬ ልጨርስ። ሶስተኛው ከንጥቀት ጋር የተያያዘ ነገር ከቅዱሳን ጋር የጠበቀ ህብረት በየጊዜው የሚያደርጉ ይነጠቃሉ። ህብረት ፌሎሺፕ፣ የጸሎት ህብረት፣ የመዘምራን ህብረት፣ የባይብል ስተዲ ህብረት። በእርግጥ ጸሎትና መዝሙር እንኳን አገልግሎት ነው። እሱ አገልግሎት ነው። ግን ቤተክርስቲያን የምዘረጋቸው ኑ ጸሎት ቤት፣ ኑ አዳር፣ ኑ በባይብል ስተዲ፣ ኑ እንደዚህ ተማሩ፣ ኑ እንጸልይ፣ እንደዚህ እናድርግ፣ ትተባበራለህ። በዕብራውያን ምዕራፍ 10 ላይ እንዲህ ይላል። ዕብራውያን ምዕራፍ 10 ላይ ቁጥር 25 ላይ እንዲህ ይላል። ዕብራውያን 10:25 ላይ ቀኑ ሲቀርብ እያያችሁ መሰብሰባችሁን አታቋርጡ አይልም? እግዚአብሔር ይገሰው። ይሄ ኮሮና መጣና ብዙ ነገሮችን መታን። በቃ ለፋ ከወደ ጠብ ነው የጀረከኛ ኑሩኩት የመዶሻ አላበቀ መታን። በመዶሻ ልክ እንደመታ ማለት ነው። እና አንዴ ነው ቤተክርስቲያን አረጋት። ድሮ እኔ አዲስ አበባ ዩኒቨርሲቲ በነበርኩ ጊዜ አዲስ አበባ ዩኒቨርሲቲ ለተማሪዎች በሬ ሲታረድ ሲያርዱ በስመ አብ ወልድ መንፈስ ቅዱስ አይባልም። ታውቃላችሁ አይባልም። ምንድን ይባላል? ለሙስሊም ወንድሞቻችን እንዴት በስመ አብ ትላለህ? እዛ ዩኒቨርሲቲ ውስጥ ሙስሊም አለ፣ ክርስቲያን ሁላችን ማለት ታዲያስ በስመ አብ ወልድ ቢስሚላህ አይባልም። ታዲያ ምንድን ነው ኢትዮጵያ ትቅደም ብለህ በመዶሻ በሬውን በመዶሻ ግባሩ ሰባራት እንደዚህ ነው። አዋሳ ላይ እና በመዶሻ በሬውን ቦታ እዛው ታርዳ እና ለእስላሞችም ለክርስቲያኖች ስለተባለ ማለት ነው። አያችሁ ይሄ ኮሮና መጣና በቃ እንደዚህ ያዞረ እንደላሉ በቃ እንዳንሰበሰብ አደረገን። በሳምንት አንድ ቀን ነው። ከዛ ብዙም ከዛ እንትን ነው የምንገናኘው፣ በስልክ ነው። እሱም ዙም ላይ አይገኙም። ደግሞ እዚህ እንደዛ ነው። አንዳንዴ ስልክ የለሽም እንዴ? አልቻልኩም፣ ልጅ ታለቅሳለች፣ እንትና መንገድ ላይ ነበርኩ። ስልኩንም ጌታ ዘርግቶ ቴሌግራሙን ህብረቱን እዛም ውስጥ አትገባም። ጌታ ሊመጣ መሰብሰባችሁን ተቆርጡ እየተባለ ቢሰሙ ባይሰሙ ንገራቸው ተባለ። እኔ እነግራለሁ። በቃ ቢሰሙ ባይሰሙ ንገራቸው አለ። አይሰሙኝም አለ ኤርምያስ።
ጌታ ሆይ የህዝብ እኮ አይሰማኝም፣ አዝማሪ ያደርገኛል። አንተና ለምን እኔ አዝማሪ ልስይገራቸዋል። ልክ እንደ እንግላንዱ ፓስተር ማን ነው እኔ እኮ ለነሱ እንኳን ለምሰብከው አለ ለራሴ ነው የምሰብከው አለ። እኔ እንዳውጡኝ ብዬ ነው እንጂ እነሱማ እንደማይሰሙኝ ያውቃሉ። ስለዚህ ወገኖቼ እግዚአብሔርን ቃልና መሰብሰብ አለበት። ለምን የምንሰበው? ለፍቅር፣ ለማቀጣጠል፣ ህብረትን፣ ሰላምን፣ ፍቅራችን መጀመር አለበት። አራተኛው ስራ ያልፈቱ በአገልግሎት የሚተጉ ይነጠቃሉ። ያ አሁን ለቤተ ክርስቲያኑ የመጡ ሰዎች አገልግሎት መስጠት ያስፈልጋል። ማገልገል አለበት። ስራ ያልፈቱ በሉ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 8 ሲነግረን ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። ከዛስ ወደ እግዚአብሔር መንግሥት መግባት በሙላት ይሰጣቸዋል። አሜን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 8 እስከ 11 ስራ ፈቶች አትሁኑ። አንዳንዱ ለእኔ ስብከት መቼ ሰጣችሁኝ ይላል። ሄደ ኢየሱስ ያናል ለተመሰከረም እንዴ ስብከት ባይሰጥህ አንዳንዱ መዝሙርን ስከለከላችሁኝ እንትን ዘረን አገልግሎት ይላል። ወንድ ከሆንክ ኢየሱስ ያናል በል። ዋናው እሱ ነው። ባይሰጥኝ የራሱ ጉዳይ ነው። ማድረግ ማይክ ቢሰጥኝ ባይሰጥኝ ምንም አይደለም። ወንጌል አገልግሎት ወገኖች ባካ ያ አገልግሎት አትቀመጡ። በር ማንኳኳት ተንበርኮ መጸለይ ቢሆን ለሚጠፉት ማንባት ቢሆን እሱም አገልግሎት ነው። ወንበር ማስተካከል፣ ሻይ ማፍራት እሱም አገልግሎት ነው። ሰው ማስተናገድ እሱም አገልግሎት ነው። እንግዳ መቀበል እሱም አገልግሎት ነው። ያለ አገልግሎት እንቀመጥ ባካችሁ። በማቴዎስ ወንጌል ምዕራፍ 24 ላይ አንድ የቤተ ክርስቲያን መሪ ፓስተር ሲነጠቅ ወደ ውጭ ቀረ። ንጥቀት ፓስተር አቀራው። ማቴዎስ 24 ላይ እንዴት ቀረ? ቁጥር 46 እስከ 51 ያ ባሪያ ይላል። ጌታ ነው እኮ ተናገረው። ማቴዎስ ወንጌል ምዕራፍ 24 ቤተ ክርስቲያን መሪ ነው እኮ ምዕራፍ 24 ቁጥር 46 እስከ 51 ላይ እንዲህ ይላል፣ ጌታው መጥቶ እንዲህ ሲያደርግ የሚያገኝ ያ ባሪያ ብፁዕ ነው፣ እውነት እላችኋለሁ ባለው ሁሉ ላይ ሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላ ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃት ሰዓት ይመጣል፣ ከሁለትም ይሰነጥቀዋል። ወዮ ጌታ ሆይ አታስብልኝም? ያገለገልኩትን አላስብም። ለምን ጌታ ይዘገያል ብሎ ይህ ባሪያ ለምን ነው ሁለት ቦታ ተሰጠቀው? ግዴነችና ጌታ ሊፈልግ ሲጀምር ለካ አይራራም። አያችሁ አንተ የቀደመውን ትጋቴን ለምን ተውክ? የቀደመውን ስራዬን ለምን ተውክ? ጌታ ይዘገያል ብሎ ወደ ፊልሙ ወደ መዝናናት ወደ ምናምን አገልግሎት አቁሞ ማነው ትንሽ ትንሽ ማለት ጀምር ብድግ አለ። መሀከለ ጌታ ብቅ አለ። እድሎቹን እዛ ሰንጥቁታል ይላል። በቃ ጌታ ይጠብቃል። ስለዚህ ስራን እንስራ እንዳገለግል ከዛሬ በቃ ወገኖቼ ያለ አገልግሎት እንቀመጥ። እኔ ስላገለገልኩ ሰዎች ቢያጨብጭቡ አጨብጭቡ ምንም አለ። ጌታ ይየው እግዚአብሔር ከተቀበለ ባካች ከሰው ጎሽ አትጠብቁ። ምንም ይሁን ምንም ለሚጠፉት ነፍሳት የምታለቅሱ ሆነ ለምድሮባት ምድር የምታለቅሱ ሆነ እቺ ምድር ጀርመን ለምን አመጣችሁ? ለጀርመን መዳን ለጀርመን ነፍሳት እግዚአብሔር አምጥቶች ሊሆን ይችላል። we don't know አላውቅም። እግዚአብሔር ለምን አመጣችሁ? እግዚአብሔር ለምን አመጣኝ ጌታ እዚህ? ስለዚህ ወገኖቼ ባለን እድሜ በሰጠችን ጊዜ ቶሎ ቶሎ ጌታ ማገልገል አለብን። ዘመኑ ፈጠነ፣ ሮጠ፣ ገሰገሰ፣ ጌታችን መምጣት ሰዓቱ ደረሰ። ሰዎች ቶሎ በሉ፣ መከሩን ሰብስቡ፣ የተጣለብንን አደራ አስቡ ብሏል ዘመዘማሪው። አደራ አለብን። አደራው ትልቁ ነገር እኔ ቤተክርስቲያን የያዙትን አገልግሎት እንድትተጉ አደራላችኋለሁ። ከሁሉም በላይ እባካችሁ መስክሩ፣ እባካችሁ ኢየሱስ ያድናል በሉ። እኔ አሁን ዘንድሮ ባካችሁ ጌታ ሊመጣ ነው። የኛ ቤተክርስቲያን ቃል ኪዳን ገብተናል። ወር ገብቶ የመጀመሪያ ቀን ሽማግሌው፣ አሮጊቱ፣ ሕፃኑ ዘመቻ ይውጣ ለምስክርነት እንዳትቀመጡ። በእርግጥ የቤተክርስቲያናችን ወጣቶች የወር ገብቶም አይጠብቁም፣ ይቀጣጠላሉ። ኦልዌይስ መመስከር አለባችሁ በቃ። ስለዚህ ወገኖቼ ንጥቀት የሚተጉት ነው የሚጠጉ። ለዚህ ነው ጳውሎስ የተጣልኩ እንዳልሆን ብሎ ያለው። እንግዲያውስ ጌታ ኢየሱስ አሁን በስውር ሲመጣ ምን ማለት ነው? በዘመናት ሁሉ ከቤተ ክርስቲያን መስረታ ጀምሮ እስከ ዛሬ ድረስ ያሉ ቅዱሳን በሙሉ በክርስቶስ ያረፉት ቅዱሳኖች በሙሉ ለዘላለም ከጌታ ጋር ለመኖር ይሄዳሉ ማለት ነው። በመጀመሪያ ታሞ ይሞቱ፣ በጦርነት ይሞቱ፣ ሰው ይግደላቸው፣ በእድሜም ይሞቱ፣ በተለይ ውሃ ይብላቸው፣ እሳት ይብላቸው፣ በስደት ይሞቱ፣ በተለያየ መንገድ ከዚህ ዓለም በሞት የተለዩት በሙሉ ይነሳሉ። እኛ ደግሞ ባለን አካላችን እነሱን እንቀላቀላቸዋለን። ክብር ለጌታ ይሁን። በነገራችን ላይ ንጥቀት ሲመጣ በስውር መጥቶ ጌታ ይሆናል። አለመታወቅም ልታውቅ ትችላለች። እንዴት ነው የምታውቀው? ለምሳሌ አሁን አውሮፕላን አብራሪው ፓይለቱ
ዋና ፓይለቱ ኮፓይለቱ ጴንጤ ቢሆኑና ንጥቀት ሲሆን ቮይስ ኮንትሮሊንግ ማንም የሚቆጣጠረው አለቀለት። አውሮፕላኑ ያለ አቅጣጫ ዝም ብሎ ይሄዳል ማለት ነው። ልክ እንደ ማሌዥያው አውሮፕላን የት እንደሚሄድ ሳይታወቅ እንዳልታወቀው ይከሰከሳል ማለት ነው። ባቡር ስንት ሰው ነው እናንተ ሀገር ባቡር የሚይዘው በአንድ ጊዜ? 400 500። ሹፌሩ ጴንጤ ቢሆን ክርስቲያን ቢሆን ድንገት ንጥቀት ቢሆን ፍሬን ለቆ ቢሄድ በቁልቁለት ላይ ማለት ነው አለቀለት። 400 ሰዎች ያልቃል ማለት ነው። ወይም ጴንጤ ከሆነ ይድናል ያላመለጠ። ስለዚህ ሌስትሮም ይሁን ዶክተርም ይሁን ተማሪም ይሁን አስተማሪ ያስተማረ ያለ ዋይት ቦርድ ላይ ወይም ደግሞ ጌታ ይመጣል ጥሎ ይሄዳል። ዶክተር ኦፕሬሽን ያደረገ ጌታ ይመጣል ከፍቶ ሊሆን ይችላል፣ ሰውየው ሊሞት ይችላል። ስለዚህ በዓለም ላይ ከፍተኛ ነገር ይፈጠራል። ንጥቀት ሲመጣ ወገኖቼ የቤተ ክርስቲያን ከሁሉም ቦታ ከሁሉም አቅጣጫ ከዓለም ዙሪያ ብዙ ነገር ይሆናል። አንድ ሽማግሌ አንድ ራእይ አየ። ምን አየ? ይሄን አይቼ ጨርሳለሁ። ስንገራያችሁ አንድ መዝሙር ዘምርላችኋለሁ። ለመሆኑ ለመነጠቅ ተዘጋጅተሃል ወይ አንቺስ ብዬ ራሳችሁን ጠይቃለሁ። በዚህ ይሰጋለሁ። አንድ ሽማግሌ ምንድነው ያየው? ይገርማችኋል። ራእይ በቅርብ ንጥቀት እንደሚሆን ጌታ አሳየው። አይሁዳዊ ነው። አይሁዳዊ ሆኖ ግን የዳነ ሰው ማለት ነው። እነ ጳውሎስ ማለት ነው፣ እነ ጴጥሮስ እና ምን አየ? ከዓለም ዙሪያ የተለያዩ ቦታዎች ንጥቀት ሆነዋል። ንጥቀት እንደሆነ ግን ዓለም አታውቅም። ግን የሆነ ዜና ቴሌቪዥን ሲከፈት ሚዲያው ያንጫጫል። ምንድን ነው የሚንጫጫው? ከዚህ ቦታ ይገለና ሰው ጠፋ፣ ከዚህ ከኑረምበርግ ከምናምን ከተለያየ ቦታ ከአዲስ አበባ ከደሴቶች ምንድን ነው እሱ? ከቀበሌ ሪፖርት ይደረጋል። ከቀበሌ ወደ አውራጃ፣ ከአውራጃ ወደ ዞን፣ ከዞን ወደ ክፍለ ሀገር፣ ወደ ክልል፣ ከክልል ወደ ፌደራል፣ ከፌደራል ወደ ምናምን፣ ከጀርመን ወደ ዩሮፕ፣ ከዩሮፕን ደግሞ ወደ ዩናይትድ ኔሽን። ምንድን ነው? ሰዎች ገንዘባቸውን ቤታቸውን ጥሎ ሄዱ። አንዳንዱ ሚስት ጥሎ ሄደ። አንዳንዱ ደግሞ ባሏ ጥላ ሄደች። አንዳንዱ ደግሞ ልጆች ብቻ ሄዱ፣ ባልና ሚስት ብቻቸውን ጥሎ። አንዳንዱ ደግሞ ባንክ ማናጀር ነው። አንዳንዱ ሳይንቲስት ነው። ከሁሉም ነው ጥሎ ሄዱ። ዋታፈን ምንድነው የሆነው? በነጋታው ዩናይትድ ኔሽን ቶሎ ሰብስቦ አንድ አዋጅ አወጣ። ምንድነው? ማናቸው ሰዎች? ኢየሱስ ይመጣል ብሎ የነበሩ ሰዎች ናቸው። እና ምን ሆነ? ያ ኢየሱስ መጥቶ ወሰዳቸው። ሃሌሉያ አሜን። መጥቶ ወሰደን። በቃ ነው። ሁለተኛ በዓለም አቀፍ ደረጃ ሁለተኛ ኢየሱስ የሚባል ስም እንዳይነሳ ብሎ አዋጅ ያወጣ። ተነሳ እንግዲህ አንቲክራይስት ክርስቶስ አሁን አዋጅ ያወጣል። አለቀ። ግን ምን ያለ ሰውየው ሁለት ራእይ ነው። ምን አለ? ከኮሪያ በጣም ብዙ በአገር ባዶ የቀረው ከደቡብ ኮሪያ አካባቢ ነው አለ። ዋው! ሳውዝ ኮሪያ በጣም ይጸልያሉ። ይገርማቸዋል። ፕሬየር ማውንቴንስ አለ። ሌሊት ማንም ሰው አይተኛም። ወደ ተራራ ይወጣሉ። እና ለካ የሚጸልዩ ሰዎች አይቀሩም። ክብር ለኢየሱስ ይሁን። ብዙ ሰው ከዛ ነው ጠፋ አለ። ግን በዛ ራእይ ውስጥ አንድ ነገር ሲያይ ቴሌቪዥንና ሬዲዮ ዜናው ሰዎች የሉበት ክርስቲያን እንደቀሩ እንድናውቃል። አይ እኔ ቀረው ማለት ነው። አንድ ወንድም ጠዋት በነጋታ ወደ ቸርች ብቅ ስል አንዲት እህት ትመጣለች። እንዴ አንቺም ቀረሽ እንዴ? አዎ ንጥቀት እንደሆነ ስንት ሰዎች ሰምቻለሁ፣ ያለቅሳሉ። እኔም ቀረው ስል አንዱ ይመጣል። አንተም ቀረህ? አዎ አንቺ መልሽ አልኩ። እሱ ይመጣል ስል ዲያቆኑ ስል ዘማሪው እንዴ ቀረን ስል ሽማግሌው እንዴ ፓስተሩ መጣ። ኦሬ በለው አንተም ቀረው። የዛ ቤተ ክርስቲያን ሰዎች ተሰብስበው ፓስተሩና ሽማግሌውን መደብደብ ጀምረዋል። እንኳን ለምን የነገሌ ቤተ ክርስቲያን ተቀደሱ ተስተካከሉ ስሉ እናንተ አልነገራችሁንም? ኢየሱስ ይመጣል ተዘጋጁ አላላችሁንም? አሁን ለአውሬው አሳልፋችሁ ሰጣችሁ እናንተ ነው ብሎ መደብደብ ደም በደም አረጋቸው ይላል። በቅርብ ይሆናል ብለህ ንገርልኝ ለልጆቼ አሬራ ሽማግሌ። በቅርብ ኢየሱስ ይመጣል። ብዙ ጉድ ይፈጣል። ጌታ ሲመጣ እንደዚህ ይሆናል። ከዚህ በኋላ ቅቤ እሳት ተገባ ቅቤ ነው እንግዲህ ምን ይጣል ወደ መለስ። ከዚህ በኋላ በል እንግዲህ አውሬው እንግዲህ ይጀምራል። ወዮልህ። ከዚህ ቀጥሎ እንግዲህ አውሬው ይጀምራል እንግዲህ አሁን። ስለዚህ ወገኖቼ ከንጥቀት እንዳንቀር አደራ እላችኋለሁ። ጌታ ኢየሱስ ይርዳን።